አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁ? ሁሉ መልካም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላህ። ዛሬ አላህ ሱብሓነሁ ወተዓላ የብዙዎቻችን ደስታ የብዙዎቻቸው አባት የሚያለቅሱ እንባ የሚጠርግ ማስተር አብነት በሀገር ውስጥ ያለው ሕክምና ጨርሶ አሁን ወደ ውጪ ሀገር ሄዶ ሕክምናው ለማካሄድ ሲሸኙት ብዙዎቻቸው አልቅሰው ብዙዎቻቸው የሃይማኖት አባቶች ሁሉም በተባለ እሱን ሊሸኙ ሄደው ያለውን ነገር ድምፁን ባላስገባላችሁ ይሄንን ይመስል ነበረ። እንግዲህ ማስተር አብነት የህፃናት አባት፣ የምስኪኖች አባት፣ የሚያለቅሱ አይኖች አባሽ፣ ወይኔ ምን ልበል ቃላት የለኝም ስለ አብነት። እና ደግሞ ሁላችሁም በጸሎታችሁና በዱዓችሁ አትርሱት። እሱም ሙሉ አፍያውን ተመልሶለት ወደ ስራው ወደ ምስኪን አባቶች ወደ ምስኪን በጎዳና ተዳዳሪ የሚኖሩ ህፃናቶች ይሄ ሁሉ እያነሳ ይሄ ሁሉ እያበላ ይሄ ሁሉ እያጠጣ የነሱን ኢምባ የነሱን ዱዓ የነሱን ጸሎት አላህ ረድቶት ወደ ተመርምሮ ሙሉውን አፍያውን ተመልሶለት ወደ ሀገሩ እንደሚመለስ ተስፋዬ ነው። አላህ ሱብሓነሁ ወተዓላ የመልካም አይኖች የመልካም ሰዎች ዱዓና ጸሎት ደርሶልህ ሙሉ አፍያህን ተመልሶልህ እንደምትመለስ በጣም ተስፋ እናደርጋለን። አላህ ሱብሓነሁ ወተዓላ ሁሉ ነገር ቀለል ያርግልህ፣ ነፃ ሁን ከበሽታ አላህ ይጠብቅልን። አንተ ደግሞ አፍያ ሆነህ ወደ ሀገር ተመልሰህ ወደ ስራ እንደምትመለስ ደግሞ ተስፋ እናደርጋለን። ሁላችሁም በኮሜንት አላህ ይማረክ በሉት እና ደግሞ ክርስቲያን ወገኖቼ እንደም ጸሎት አድርጉለት። እስላም እህት ወንድሞቼ ጸሎት ዱዓ አድርጉለት። ያው እንዴት እንደሚያሳዝን ብታዩ ማለት ነው። ወላሂ ቢስሚላሂ እኔ እንጃ ቃላት ነው የሌለኝ እኔ መግለጽ እስከሚያቅተኝ ድረስ ማለት ነው። ግን ወላሂ መቼ ለመቼ ቪዲዮ ለቀቀ ብዬ ወላሂ በየቀኑ የሱን ጽፌ ነበር የምገባ። እንደ አጋጣሚ ዛሬ ደግሞ እንደዚህ ያየሁት ብዙ እህቶች ወንድሞች እንደዚህ አቅፈውት እንደዚህ በእንባ በተማላ ሸኝተውታል። እንግዲህ የሀገር ላይ የነበረው ሕክምና ጨርሶ ወደ ውጪ ሀገር ሄዶ እንዲመረመር ጉዞ ወደ ውጪ አድርጓል። እንግዲህ በጸሎትና በዱዓቸው አትርሱት። ሌላው ደግሞ እዚህ ጋር ሀያት ወይም ሀዩቲ ቲክቶከሯ ትገኛለች ከአብይ ምን ልበላችሁ ወላሂ ማስተር አብነት ቃላት የለኝም። የምስኪኖች አባት የወገኖች ደራሽ ሃይማኖት የለ ክርስቲያን ነህ የለ ኦርቶዶክስ ነህ የለ ሙስሊም ነህ የለ ሁሉም በአንድ እኩል አይኑ ነበር የሚያያቸው። አላህ ሱብሓነሁ ወተዓላ ደግሞ አፍያውን መልሶለት ወደ ስራው እንዲመለስ ተስፋዬ ነው። አብነት እንግዲህ አላህ ሱብሓነሁ ወተዓላ ሙሉ አፍያውን ጤናውን እንዲመለስለት በዱዓ አትርሱ። ውዶችዬ እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ ባላችሁበት ቦታ። ቪዲዮ ላይክ እና ሼር አትርሱ። ከጎን የሆናችሁ ለምታበረታቱኝ ሁላችሁም አመሰግናለሁኝ። ክበሩልኝ እኔ ቆንጆዎች።